ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በመንግስትና በህወሓት መካከል ያንዣበበው አዲስ የጦርነት ስጋትም በአካባቢው የተደቀነው አዲስ የወታደራዊ ግጭት ስጋት በነዋሪዎች ላይ ከፍተኛ የምኞት ማጣትና የአእምሮ ጫና ፈጥሯል እየተባለም ነው። በዝርዝር እንመለከተዋለን። ጥምረቱና ትብብሩ ወደ ከፍተኛ የትግል ደረጃ ተሸጋግሯል። የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን ተናግረዋል። ይህንን ጉዳይን በስፋትና በዝርዝር እንመለከተዋለን። የአማራ ህዝብ መጫወቻ የሚሆንበት ዘመን አክትሟል። ኮሎኔል ደመቀ ዘውዱ በአማራ ህዝብ ላይ የኃይል እርምጃ ለመውሰድና የበላይነትን ለመጫን በሚሞክሩ አካላት ላይ ጠንካራ ማስጠንቀቂያ አስተላልፏል። ይህንም ጉዳይ በዜናችን እንመለከተዋለን። ታዲያ እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዙ። በመንግስትና በህወሓት መካከል ያንዣበበው አዲስ የጦርነት ስጋት ፈጥሯል። በአካባቢው የተደቀነው አዲስ የወታደራዊ ግጭት ስጋት በነዋሪዎች ላይ ከፍተኛ የምኞት ማጣትና የአእምሮ ጫና ፈጥሯል እየተባለም ነው። ቀደም ሲል በነበረው አስከፊ ጦርነት ምክንያት ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰባቸው የተለያዩ የህብረተሰብ ክፍሎች አሁንም ወደ ሌላ ዙር ትርምስ ውስጥ የመግባት እድል እንዳለ ሲረዱ ከፍተኛ የስነ ልቦና ስብራት እያጋጠማቸው ይገኛልም ተብሏል። በተለይም በጊዜያዊ መጠለያ ጣቢያዎች የሚገኙ በ10 ሺዎች የሚቆጠሩ ተፈናቃዮችም ወደ ቀያቸው ለመመለስ የነበራቸውን ተስፋ እየመነመነ በመምጣቱም አዲስ የመፈናቀል ማዕበል ሊከተል ይችላል በሚል ስጋት የተነሳ በከፍተኛ ጭንቀት ውስጥ ወድቀዋልም ተብሏል። ይህ የጦር አየር ንብረት በአካባቢ የኢኮኖሚና የማህበራዊ አገልግሎቶች መስተጓጎል ላይ ቀጥተኛ ተጽዕኖ ማሳደሩም ጀምሯል። በትግራይ በአማራና በአፋር ክልሎች አዋሳኝ ቦታዎች የሚገኙ ዋና የንግድና የትራንስፖርት መስመሮችም በመዘጋታቸው ወይም በጥብቅ የጸጥታ ቁጥጥር ስር በመሆናቸውም የሸቀጦች ዝውውርን በከፍተኛ ሁኔታ ቀንሷልም ተብሏል። ይህም ደግሞ በምግብና በመሰረታዊ ቁሳቁሶች ላይ የዋጋ ንረት እንዲፈጠርና የአቅርቦት እጥረት እንዲከሰት ምክንያትም ሆኗልም ተብሏል። ገበሬዎች የእርሻ ስራቸውን ለማከናወን ነጋዴዎችም ወደ ተለያዩ አካባቢዎች ተንቀሳቅሰውም ለመነገድ ዋስትና በማጣታቸው የኢኮኖሚ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆሟል። ሰብአዊ እርዳታ የሚያቀርቡ ዓለም አቀፍና አገር በቀል ድርጅቶችም የወታደራዊ ንቅናቄው በመጨመሩም ለስራቸው ትልቅ መሰናክል እንደሆነባቸውም ገልጸዋል። የታጠቁ ኃይሎች በየመንገዱ የሚሰፍሩባቸው ምሽጎችና የሚደረጉ የቁጥጥር ስራዎች እርዳታ ፈላጊዎች ዘንድ በፍጥነት ለመድረስ የሚደረገውን ጥረት አዳክመውታልም ተብሏል። የሰብአዊ መብት ተሟጋችና የረድኤት ድርጅት ሰራተኞች የደህንነት ስጋት ስላለባቸውም በተወሰኑ አደገኛ አካባቢዎች የሚደረጉ የነፍስ አድኑ እንቅስቃሴዎችን ለማቋረጥ ወይም ለመቀነስ መገደዳቸውንም ተመላክቷል። ይህም በተለይ ህፃናት፣ እናቶችና አረጋውያን ላይ የከፋ የጤናና የአመጋገብ ችግር እያስከተለም ይገኛል ተብሏል። የሁለቱ ወገኖች ልዩነት ወደ ወታደራዊ ግጭት ማዘንበል በአገር አቀፍ ደረጃ ብቻም ሳይሆን በመላው የአፍሪካ ቀንድ ቀጠና ላይ ከባድ የጸጥታ መናጋት ሊያስከትል እንደሚችል የፖለቲካና የጸጥታ ተንታኞች እያስጠነቀቁም ነው። በአካባቢው የሚታየው አለመረጋጋት የድንበር ተሻጋሪ ደህንነትንና የባህር ላይ ንግድን የቀጠናውን የጋራ የኢኮኖሚ ትስስር የሚጎዳ በመሆኑም የጎረቤት ሀገራትና አህጉራዊ ተቋማት ጉዳይን በትኩረት እየተከታተሉት ይገኛሉም ተብሏል። በዚህም ምክንያት የተለያዩ አህጉራዊና ዓለም አቀፋዊ አካላት ሁኔታውን ወደ ባሰ ቀውስ እንዳያመራ ለማድረግ የዲፕሎማሲያዊ ጥረቶቻቸውን አጠናክረው ቀጥለዋል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት እንዲሁም ሌሎች አገራት ሁለቱም አካላት ውጥረቱን የሚታደጉ አስቸኳይ እርምጃዎችን እንዲወስዱም የኃይል አማራጮችን በማቆም ወደ ፖለቲካዊና ሰላማዊ ውይይት እንዲመለሱም ተጽዕኖ በማድረግ ላይ ናቸውም ተብሏል። የተደረሱ የሰላም ስምምነቶችን ሙሉ በሙሉ በመተግበርና የህዝቡን ዘላቂ ሰላምና ደህንነት ማስቀደም ብቸኛውና የተሻለ አማራጭ መሆኑን በማስመር ሁሉንም አካታች የሆነ የሰላም ውይይት በአስቸኳይ እንዲጀመር ጥሪያችንን እናስተላልፋለንም ብለዋል። ጥምረቱና ትብብሩ ወደ ከፍተኛ የትግል ደረጃ ተሸጋግሯል። የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን
የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የጂኖሳይደር አገዛዙን እድሜ ማሳጠር አለባቸው ያሉ ሲሆን አሁን ያለው ጥምረትም ወደ ከፍተኛ ደረጃ ተሸጋግሯልም ሲሉ የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን ተናግረዋል። የጂኖሳይደሩ የአብይ አህመድ ሰራዊት የትግራይ ህዝብ ከምድረገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንንም ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ ሙሉ ዝግጅት ላይ እንደሚገኙ አክለው ተናግረዋል። ሊያጠፋ የመጣውን የጂኖሳይዳዊ አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት ታጋይ ገብረ ጻድቃን የሁሉም ህዝቦች ጠላት የሆነው አገዛዝ ተባብረህ ማስወገድ ነው ብለዋል። ከትግራይ ቴሌቪዥን ዝግጅት ክፍላቸው ጋር ቆይታ የነበራቸው የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን ጂኖሳይደሩ አብይ አህመድ ያለ ጦርነት ህዝብን ከህዝብ በማጋጨትና በማወናበድ ስልጣኑን ለማስቀጠል ቢሞክርም ይህ አካሄድ አልሳካ ብሎ እንደከሸፈበትም ገልጸዋል። ታጋይ ገብረ ጻድቃን አያይዘውም የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የጂኖሳይደሩን አገዛዝ እድሜ ማሳጠር አለባቸው ያሉ ሲሆን አሁን ያለው ጥምረትና ትብብር ከመቼውም ጊዜ ወደፊት ከፍተኛ ደረጃ ተሸጋግሯል ብለዋል። አያይዘውም የጥምረቱ ኃይሎች ደመኛ ጠላት የሆነውን የጂኖሳይድ አብይ አህመድ አገዛዝ ለመጣል ትብብሩ በቀጣይም ይበልጥ እንደሚጠናከር ገልጸው የጂኖሳይደሩ የአብይ አህመድ ሰራዊትም የትግራይ ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ሲሆን ይህንንም ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጅት ላይ እንደሚገኝ አክለው ተናግረዋል። ሊያጠፋ የመጣ አንድን ጂኖሳይደር አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት ታጋይ ሁሉም ህዝቦች ጠላት የሆነውን አገዛዝ ተባብረው ለማስወገድ ያለባቸውን ዝግጅት አጠናክረው እንዲቀጥሉ በመጨረሻ አመላክተዋል። የአማራ ህዝብ መጫወቻ የሚሆንበት ዘመን አክትሟል። ኮሎኔል ደመቀ ዘውዱ በአማራ ህዝብ ላይ የኃይል እርምጃ ለመውሰድና የበላይነትን ለመጫን በሚሞክሩ አካላት ላይ ጠንካራ ማስጠንቀቂያ አስተላልፈዋል። ኮሎኔሉ ባደረጉት ንግግርም የኃይል አማራጭን በመጠቀም የአማራን ህዝብ ለማንበርከክ ለሚያስቡ ኃይሎች ባስተላለፉት መልእክትም በተደጋጋሚ ስህተት ከመስራትና ጉልበት ከመጠቀም እንዲቆጠቡ ማሳስበዋል። አያይዘውም የአማራን ህዝብ እንደ ድሮ እንጫወትበታለን ብላችሁ እያሰባችሁ እየመጣችሁ ከሆነም ተሳስታችኋል። የአማራን ህዝብ እንደዛ ለማድረግ ካሰባችሁም መጀመሪያ እኛን ማጥፋት አለባችሁ። መጀመሪያ እኛን ማጥፋት ይኖርባችኋል። እኛ በህይወት እያልን ይህንን አታደርጉም፣ በፍጹም አንፈቅድም በማለት የአቋማቸውን ጽናትም አረጋግጠዋል። የኢትዮጵያ ህዝብ ቅድሚያ ለሰላም ለአንድነትና ለትብብር እንደሚሰጥ የገለጹት ኮሎኔሉ የአማራ ህዝብ የሌሎች መጫወቻ የሚሆንበት ዘመን ማክተሙን አጽንኦት ሰጥተው ተናግረዋል። አሁን እየተፈጠረች ያለችው ኢትዮጵያ ሁሉም ተከባብሮና ተዋህዶ የሚኖርባት ሀገር መሆኗን በማንሳትም ይህንን አብሮነት አልቀበልም በማለት የበላይነትን ለማስፈንና ሌላውን ለመጨቆን የሚያስብ ሰው ከእንግዲህ ወዲህ በኢትዮጵያ ምድር እንደማይኖር ገልጸዋል። ይህንን የሰላምና የመከባበር እሴት ወደ ጎን በመተው ችግር፣ ብጥብጥና ሁከት ለመፍጠር የሚሞክሩ አካላት ዓላማቸው መቼም ቢሆን እንደማይሳካ ያሳሰቡት ኮሎኔል ደመቀ ዘውዱ ይህንን የሰላምና የመከባበር እሴት ወደ ጎን በመተው ችግር፣ ብጥብጥ፣ ሁከት ለመፍጠር የሚሞክሩ አካላት ዓላማቸው መቼም ቢሆን አይሳካም ሲሉም ተናግረዋል።